ታደርጉትን አስተዋጽኦ ማሳየት የምትችሉት ደግሞ አንድ መጀመሪያ ፔናችሁን በማሳየት ማለት ነው። ከአረብ ሀገር ገና ከፕሌን እንደወረድሽ መንገላታቱ ታክሲ ሹፌሩ እንኳን ይገላምጥሻል። ባጃጅ ሹፌሩ እንኳን ከአረብ ሀገር ነው ስትዩ የሚያስበው ነገር እንትን አይደለም። ዲያስፖራና ምናምን ሲባል ያለው ልዩነት ታውቃላችሁ። ሰው አቅም አላችሁ እንደ ማንኛውም በሚገርም ሁኔታ ከኛ በተሻለኛ አሁን ምቹ ሀገር ላይ ነው ያለ ነው ብለን ከምናስበው የቤተሰቦቻችሁን ጎጆ ቤት ወደ ቆርቆሮ የቀየራችሁ እናንተ ናችሁ። እኛ ዝም ብለን በዕዳ ውስጥ ያለን የምንፈልገውን እየነዳን በብድር እየኖርን አንድ ሳምንት ካልሰራን ብዙ የሚዛባብን ነገር አለ። እናንተ ጀግኖች ናችሁ። በርትታችሁ ወደፊት ኑ። ወደ ሶሻል ሚዲያው ኑ። ብር ወደሚገኝበት ነገር ላይ ትኩረት አድርጉ። ሶሻል ሚዲያዎቻችሁን አሳድጉ። ስትገቡ ኢቭን ቁጭ ብላ አሁን እናታችን እሺ ቤቷ ቁጭ ብላ ታሪኳን ብትነግረን በፌስቡክም በዩቲዩብም ብትነግረን እያንዳንዱን ውጣ ውረድን ልጆቿን እዚህ ያደረሰችበትን ነገር በትረካ እንኳን ብትነግረን ያ ስቶሪ ብር ይዞ የሚመጣበትን ነገር ያመጣል። በቃ ስትነግረን አሁን 1000 ምናምን ጊፍት ሰጣችኋቸው ሰዎች መስማት የሚፈልጉት አለ። የኔ መመም ሰንበዴ ሲናገርልኝ ለዛ ነው ሰፖርት የምናደርገው። እንትና እኮ ልክ ነው፣ እንትና እኮ የሚገርም ሰው ነው ብለን የምንከተላቸው ከዚህ የተነሳ ነው። እና በርቱ። 1100 ምናምን እንትን ብሏል። ፎሎ አድርጓት፣ የሺን ፎሎ አድርጓት። ቴንኪው፣ እናመሰግናለን እህት አለም። እሺ ወደ